ታቁኛላችሁ። የዋህ ኑሮን ለማሸነፍ ደፋ ቀና ምትል የሰው ነገር ማትመኝ የራሷን ኑሮዋን ለማሸነፍ ደፋ ቀና ምትል ጥቅም የማትፈልግ ከሚባ ነገር ያቺ ሴት አሳይ ነው። አቆጣ የድሮውን እያስታወስኩ እኮ ነው። ባይዘው ማሻላ እዚህ ዛሬማ አንድ ቅድ ነበሬማ ለአንተ ብዬማ ለምጭ መጥቼ አይሆነ ሽበአና ሊሆነ ናይስ ማይ ዋይፍ ሀኒያስ ለምን አገፋት ስለሚለው እኔ እኮ ለምን አሜሪካ ውስጥ አሁን ጥያቄ እኔ እኮ ግን አሁን እኮ የሰማር እውነት ይመስላል። እውነት ነው ይመስላል። ሁሉም ጨዋታ ነው። ግን አሁን በዛው ሁሉም አጉኝ ያጉኝ ጨዋታ ነው። በጣም ቀልኛል እና ቀን ስለማበዛ ሰው አይወጣል። ሰው ወደ ምር ይወስደዋል። በዛኛው ምድር አሉ፣ በዚህ ምድር አሉ እና ሰው ምር ይመስለዋል። ግን አንተ አሁን ለምሳሌ በሰዓት እንደዛ ሰው ያጫውት ጋይስ ኦል ያጫውት ያው ማለት ነው እንደራችሁ ያው በዛኛው ምድር በዛኛው ምድር ያው ቀልራ አቡ ነው ቀልራ ያ ማሪ ወሰን እንደዚህ today too much dance አሁን ቃሌን አክብሬ ሀኒት ሁልጊዜ ለምንድን ነው ትምህርትሽ ምትመጪው? ሁልጊዜ ለምንድን ነው ሀኒት ትምህርትሽ ምትመጪው? እኔ ዩኒቨርሲቲ ኢትዮጵያ እያለሁ ስደት ብዬ ነበር ላይ ግን ያችን ሀኒን ግን መተካት አትችልም። ያችን ሀኒን መተካት አትችልም። ግን ለመሆን እሞክራለሁ። ቴንክ ዩ አንቺ ዛሬ በጣም ቆልቶ ሸርብ ስለብኝ ሶኩርስ ቆይ ገና ቆልቶኛል። ዘ አንድ ሰው መጠብቀው ነው። አረ ቆይ እስቲያው ኮመንታቱ ያው አንድ ሰው መጠብቀው ይመጣል። ከዛሬ እየጠበኩ ነው። ነጋ አዎ ናፍቶልኛል። ዳክተር ላይ ደግሞ በሱ መጀ አቤት ግን ያሰማል ነው ያ ሰው ማን ነው? እንደዚህ በጉጉት የምጠብቀው ሰው ያ ሰው ማን ነው? ያ ሰው ማን ነው? እንደዚህ በጉጉት በድብቅ የምጠብቀው ሰው ያ ሰው ማን ነው? ኦፕን መለክፈት ተከፈተ እኮ ወራሪ ተከፈተ። ያ ሰው ማን ነው? ኧረ ቀረ ኧረ ተው ያ ሰው ማን ነው? ያ ሰው ባይዘው በጣም አምሮብኛል ዛሬ በጣም ዳኒ አሁን ቆይ ልቆም ነበረ ግን እንትን ብሎኛል። አያምርብኛል። ቁጭ ነው የምለው። አናፈቋቸው ግን ጠፋሁባቸዋል። ኤምባሲቱ አማርኛ ስጽፉልኝ በእንግሊዝኛ ጽሁፍ ጽፉት አማርኛ ፊደሎች በእንግሊዝኛ ጽሁፍ ምክንያቱም እኔ ጋር በእንግሊዝኛ እየመጣብኝ ያስቸግር ነበር። እንዴት አርጌ ተርጉመው ያኔ እሱ ስተካከል ድረስ ነው ዛሬ ዘንበላት እና እንዲናቸው ወንዳት ምንም አይገኙ እንዴት ለምን አልጠፋም? በጣም ታምሪያለሽ። አመሰግናለሁ። እኔ በፊት እንደዚህ አልመጣ እንጂ ሰው እንደዚህ ነው ተወክል እናቴ ዮሴፍ እንዴት ነህ? ደህና ነህ ዮሴፍ? ዮሴፍ እንዴት ነህ? ደህና ነህ? ኧረ ዛሬዋ በጣም አምሮብሻል።
ፀጉሬ ምናምን እያስማ ሄዱበት አናባላለን ለማታገኝ አናለ አሁን ስልኬን እስከ ማስተካከለች ካከሱ ኢትቤ ሚስተካከል ፍቀድና ምን አላውቅም። ያው እንግዲህ ወጪ ላይ ስታይ ነው ምን ማለት ይችላል። ተንኮለኛ ያው እና ሲጀመር የለም ገቢ አላውቅም። ወጪ ነው ህይወቴ በሙሉ ወጪ ነው። ህይወቴ ኑሮዬም ወጪ ነው እንጂ ገቢ የለም። አንድ ሰው እየጠበኩ ነበር ካለ አረራ በናትህ እንደሚነት ማለክ ዳነሽ ወይ ጠፋሽ ንቀት አረጋል ሱሉ በየዘኛ ነው ነው ቻታታ ማለት ነው። እንዴት ነሽ? ደህና ነኝ። በጣም ታምሪያለሽ። አምራለሁ። ደህና ነህ? እንዴት ነህ? ደህና ነህ? እንዴት ነህ? ኧረ ፀጉሬን መላበሉት እያለ የሆነ ሰው ቀረበ። ሰረጥሩልኝ ኖር እንዴት ነህ? ደህና ነህ? ተናደሻል? አንድ ጊዜ አላተናደድኩም። ደግሞ ዛሬ ላይፍ 30 ደርሰችሁ ነው። ሁሌ እንደዚህ ለብሼ ልምጣ ነው። ደግሞ እኮ አቀማመጥ የሚገርማችሁ እንደዚህ ከፈለኩ ደግሞ እንደዚህ ይሻላል። አዎ እንደዚህ ይሻላል። ወይ ነው ማለት ነው። ዛሬ ለነቀራ እኔ ከዚህ በኋላ ያውቁ ነው። ይሄኔ ከውጭ እያዩ ነው። እግዚአብሔር ከዚህ በኋላ ግን አልሰማም። አንድ ሱሪ ለብሰሽ ነኝ አልሰማም። በቃ ጨርሻለሁ። ከዛይ ሱሪ ያለብስ እንዴ ማንጉርታክ እንዴ አሃኒ ማክሽ ሁሌ በቦቱ እስኪ አንዳንዴ ሱሪ ለብሰሽ እሺ ብዬ ሱሪ ለብሼ መጣሁ። የለም ታያችሁት የለም ለምን እሺ በቃ ከውጭ እያየኝ ከሆነ ስልክ ችግር የለውም። ይደንቅ እኔ እኮ ለዚህ ነው ይሄ ቤት እኔ ለዚህ ነው ይሄ ቤት